ደሜ የአነር ነው። ቂም ይደብቃል። ታይም እየጠበቅኩ እንዲህ አይነት ወቅቶችን እየጠበቅኩ ከቻልኩ አንድ ቀን አሳሳች ሳላይ ክሎሮክስ አጠጥቼ ሰባተኛ ሰማይ መሸኘት ነው የምፈልገው። ዚስ ኢዝ ማይ ፋይናል ወርድ። ሁሌም ከኔ ጋር ስትጫወች ተጠንቀቂ። ይሄ ነው ያለው የምፈልግሽ። ሌላ ሴቶች ከሌላ ሴቶች አይንሽን ንቀይ። ምትቀጣውን ስለማይ ነው። ሌላ ሴቶችን ምንም እንደምትቀጣ ስለማቀ ነው ማሚ፣ ስለማይህ እኮ ነው። ኦኬ ከኔ ጋር ሲሆን ነው ችግርህ እንጂ ከሌላ ሴት ጋር የምትቀጣጣውና የምትጫወተው ጨዋታ ከኔ ጋር የምትጫወተው ጭራሽ የተለያየ ነው። እኔን ከአንቺ ጋር እንደ ጌም ሳይሆን የምጫወተው እንደ ችግር ነው። ቂም ነው። ለበቀል ነው የምጫወተው። ባይዘው ሀቁን ልንገርሽ ዛሬ እኔ ከአንቺ ጋር ጌም ሲጫወት ለብዙ ጊፍተሮች ጽፋለሁ። እኔ በቀል ያዥው ቃል በቀል በሽተኛ ማድረግ ነው የምፈልገው እንጂ አዎ በጸባይ ጠየኩት እምቢ አለ። ጮሄ ጠየኩት እምቢ አለ። አንድ መጨረሻ ጠይቀዋለሁ። አንተ ደንቆሮ መሀይም ተራ ሰውዬ ቅጣቱን ቀይረው፣ ካልሆነ አታዝገኝ፣ አታደንቁረኝ። ለአንተ ለወረደልህ ጊፍት እኔ እዚህ ቁጭ ብዬ የምደነቆርበት ምንም ተአምር የለም። ኦኬ ቅጣትን ቀይር ወይስ አትቀይርም? በትዕግስት አወራው፣ በጸባይ አወራው፣ ለምኝ አወራው። እማትችል ከሆነ በክብር ተነፋ እስከነ ተመልካቾች እስከነ ጊፍተር ቅጣት ቀይር። 3 ቅጣት መጫወት ካልፈለክና እንድቀጣልህ ካልፈለክ ውልቅ ብለህ ውጣ። ነገ እቀጣልሃለሁ። ከላስ ጨርሱ። አልቀጣም። ደንቆሮ ምን አባቱ ራስ የሚፈነግተው ሴት እኮ ነኝ። ጆሮዋን እኮ አስቆርጬ ቂም ሳትረሳ ጆሮዬን ያስቆረጥ ጀግና ነህ። በነገራችን ላይ የኔን እንደማፍሰ ነው አንተ እስር ቤት የገባኸው። በራስ ደም አይደለም የገባኸው። እኔን ጆሮዬን ቆርጠኝ። ኦኬ ጆሮዬን ቆርጠኝ። ነገራችን ላይ ቆርጠኝ ነው የወጣው። እሱ ብቻ አይደለም ቁርጥም አድርጋ አንበሳና ዩኒቨርስ ከኔ ይበልጥሃል። የኔ አምላክ ነው ወስዶ አሳሰረ። ኦኬ አሁን እዚህ ጋር ቁጭ ብለህ መልካት ስራ ሌላ ሴትና አንቺ ላይ ያላችሁ አትበል። በስነ ስርዓት ቅጣት 3 ቅጣት። እማትቀጣ ከሆነ ውጣ ማሚ። ጊዜን አልግደልብህ። ሌላ ሰው ጋር ተጫወትና ስትረጋጋ ሌሊት ላይ መጠቅጣኝ። አሁን ፈልቶብሃል። እስክትብጥር አድርገዋል። ፍልት ቁልት ነው ያለ ቆልቶሃል። በቃ አንበሳ ሲወርድ አይተህ አታውቅም መሰለኝ። ፈላብህ። ቆላ የወንድ ቁሌታ ይሄን አጋጣሚ አጣጥሜ ነው የምጠቀመው። ከተቀጣሽ ስዬ ምንድን ነው የምቀጣው? እንዴት ነው በጭንቅላቴ ውሃ ሞልቼ የምቆመው? እንዴት ነው መኪና የምሰብረው? እንዴት ነው ጭንቅላት የምፈነክተው? ይሄ ነው ቅጣቴ። እንግዲህ እኔ ማሜ ነኝ። እንደዛ አይነት ቅጣት ነው የምቀጣው። ከኔ ጋር ለመጫወት ስታስቢ ሁሌ አልቀጣም። ሁለቱም መቀየር ግዴታ ነው። ከሶስቱ አልቀይርም። አነባሽ ልጅ ነኝ። ፊቴን እዚህ ጋር አላበላሽም። ሴትዮ ሴት ነኝ አትበይ። እኔ ታብታብ አደረኩሽ እንዴ? ሴቱኝ ወንዱኝ በምንድን ማቀሽ? የጠቅሻለሁ ቲክቶክ ላይ ክሎክ ያየሁሽ ከኔ ጋር ተይተሻል። ሴት ነኝ ምን አገባኝ? ታሪክ ሳጥን የሚያክል ጡት ተሸክሜ ወንድ ነኝ እንዴ? ይሄ ጡት ምን አውቃለሁ? የወንድ ጡት ነው። ምን አውቃለሁ? አላውቅም። እኔ እዛ ወንድ ላ እናት መልካት ስራ ላርጓ ገጥማሽ መስሎኛል አልኩሽ። ጡቴ ትላለች እንዴ? ስትፈልጊ እዛ ጎረምሳ ፈለገሽ ደሽ አስመጠጪው፣ ስትፈልጊ ያስጠብኝ። እኔ ምን አገባኝ? ምን ላድርግልሽ? ገጥመሻል፣ ተሸንፈሻል። ይሄ የኔ ቅጣት ነው። እንዲህ ነኝ እኔ። ማሰቃየት እወዳለሁ። አንቺ ስትሰቃይ እኔ እረካለሁ። ባይ ገባሽ? በአንቺ ስቃይ እኔ እረካለሁ፣ ረጫለሁ። ዚስ ኢዝ ማይ ፋይናል ወርድ። ያ እንደዛ ነው ወቂ። የኔ ግን የኔና አንቺ ግን እንደዚህ ነው። ቅያማ ሆኖ ነው ጌም የምትጫወቸው። ተጠንቅቀሽ ሰው ሳይኖርሽ አንደኛ ትጫወች፣ ሁለተኛ ሰው ሲኖርሽ የምትጫወች፣ ሶስተኛ እንዲህ ነው መግደል መገዳደል። አጠር ቀጠን
ፈጠን ያለ ጌም። ይሄ ቁጭ ብሎ ቅፈላ ከ10 ሰው ጋር 10 ጌመር ጋር እየዞሩ ጋላክሲ ምናምን ላርጎ ጅኒ ኮተታኒ እያያችሁ ነው፣ እየሰማችሁ ነው። 15000 ሰዎች ነው ያላችሁ። ተሸንፋለች። ቅጣቴን አስቀምጫለሁ። እኔ እንዲህ አይነት ቅጣት ነው የምቀጣው። ከዛ ውጪ መቅጣት አልፈልግም ማንንም። ካሁን በኋላ መገዳደል ነው። እኔ ግን ሞት ቶሎ ቶሎ መሸኘት አለብኝ። አልቀጡም። ከተቀጡ ይቀጡ፣ ካልተቀጡ እኛ አንሳደብም። ምን አንልም። እኔ ማሚን ሙድ አውቀዋለሁ። ጌም ሲበቃው ነው እንደዚህ የሚሆኑ። ጌም ሲበቃው ነው በቃ የጌም ሙዱ ሲበቃው ኦር ጊፍተሩ ጥሎ ሲል እንደዚህ ሆናል። በቃ ድርቅ። ከዛስ እኔ ነቅዬ ስወጣ ከዛ በኋላ ደግሞ እየተቀጣሽ ጌሙን ተጫውቺው ግቢ። እናቱ የወለደ ላርጓም ያጫውትሽ። እናቴ ወንድምና ላርጓም ይለያየው። አንቺ ጋር ጊፍት የሚሰጡት በምክንያት ነው። ገባሽ? በምክንያት ገባሽ? እኔ ጋር ጊፍት የሚሰጡት ሪል ብራዘር ወንድምነት። ያ ጊፍተሮቼን አትሳደብ ደግሞ ጅል። ለዛ ብላክ ነው የሚባለው ሴት እያቀረብክለት እንደሆነ ምን ማረጋገጫ አለን? ያለ ምክንያት አይሰጥም። ይሄኔ ሴት በደርዘን በውስጥ ያቀረብክለት ነው። ኦኬ። ስለዚህ አፍን አትክፈት። በምክንያት ነው የሚሰጡሽ። አዎ በምክንያት ጌሙ ስለሚያስደስታችሁ ይሰጣሉ። ብላክ ግን ከአንተ ቤት ያሉትን ሴቶች ለመማረክና ለማማለል ነው የሚሰጥህ። ፈልጎ አይደለም የሚሰጥህ። ላርጓም አንተም ጊፍተርም ላርጓም ናችሁ። እንከፍ ኦኬ። አንድ ቃል ትቀጫለሽ አትቀጭ? አጭር ቃል ትቀይርልኛል አትቀይርልኝ? እኔም ልቀይረው። ጭንቅላቴን አልፈነክትም ማሚ ጌታ። ስለዚህ ልምጣ ማለት ነው አይደል? ቤታ ሄለንዬ ለምን ታውቂያለሽ? መጣላት አልፈልግም። ምንም ነገር አልፈልግም። ምንም አይመስል ነገር አታውራ። ጭንቅላት ፈንክች ሴት ልጅ ጆሮ ብትል አምርባል እኮ ጆሮ ብትል እንደለመድከው እኮ አምርባል። ጭንቅላት ፈንክቺ ግንባር ሄለን እኔ የኔ ጌም እንደዚህ አይነት ጌም ነው። ከተቀጣሽ እስዬ ተቀጭ። አልተቀጭም። እኔ ክፉ ቃል ማለት አምጣ። የቀጣትን ሴት አምጣ። ግንባሯን የፈነከት ከኔ ውጭ ጆሮን የቆረጠች ሴት አምጣ። የሌላ ሴት ሌሎችን እመራለሁ። አንቺን ግን እንዲህ አይነት ቅጣት ነው የምቀጣው። በስ ፍላጎቴ ነው። የአንቺ ስቃይ እኔን ያረካኛል። እናቱ ሌሎችን ነፃም ልተው። በቃ ገባሽ? ሰላም ቤት ላይ ስለማላረግ ነው። አይ እንትን አልኩኝ። በቃ አላየሁ። ሰላም ቤታይ እንዴት ነሽ? በቃ ቻው። እሺ ጭቅጭቅ ላይ ሆነን አዎ እኮ እንትን እንዳላችሁ ነው